ቤት መግዛት ለምትፈልጉ ቆንጆ የሆነ ቤት ይዤላችሁ መጥቻለሁኝ። ሙሉ ግቢ የሆነ እንደምትመለከቱት በሩም በዚህ መንገድ ተገጥሟል። እንዲሁም ዙሪያውም ደግሞ በብሎኬት የታጠረ የሆነ ነው። እዚህ ጋር እንደምትመለከቱት ደግሞ ለሱቅ የሚሆን በብሎኬት የተሰራ ተጀምሮ ያለ አለ። ይህ ለሱቅ ማድረግ ትችላላችሁ። ውስጡንም የማሳያችሁ ነው የሚሆነው። የት ነው የሚገኘው? ከጀርባ ሰርቪስም ጭምራለው። እንግዲህ ውስጡንም እያሳየኋችሁ ዋጋው ስንት ነው እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ቤት መግዛት ለምትፈልጉ እንግዲህ በተደጋጋሚ ቦታ ቤት አቅርብ እያላችሁ ነበር። ዛሬም እነሆ አንድ የሚሸጥ ቤት ይዤላችሁ ቀርብ ያለሁ ማለት ነው። በምታዩት መልኩ በግንባታ ዙሪያ የታጠረ ውስጡንም እንዲሁ የሚያሳያችሁ ነው የሚሆነው። በሩ ሙሉ ያለቀለት የሆነ ቤት ነው ይዤላችሁ እየቀረብኩት ማለት ነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሄዶ ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። ከውጭ የምንጀምር ይሆናል። እዚህ ጋር እንደምትመለከቱት ለሱቅም መሆን ይችላል። ሰፊ የሆነ ቦታ ነው ያለው ማለት ነው ከዚህ ጋር። ስለዚህ ቦታው እስከ እዚህ ድረስ ይደርሳል ማለት ነው። ለሱቅ ተብላ የተጀመረች ነች። ይህንን መጨረስ ነው ያለው የሚጠበቅባችሁ ማለት ነው። ይህን ይመስላል። ወደ ውስጥ ስንገባ ደግሞ ውስጥ ላይ ስንገባ ደግሞ ይህንን ይመስላል። እንግዲህ ግቢውም እንደምትመለከቱት አጥሩ ሙሉ ብሎኬት የታጠረ ነው። ከታች ካለው ውጭ ላይ ካለው ለሱቅ ካልኳችሁ ውጭ ራሱ እዚህ ጋር ያለው ሰፊ ቦታ ነው እንደምትመለከቱት። ይሄ ራሱ የሚገርም ነው። ከዚህ ላይ ራሱ ብዙ ነገር መስራት የሚያስችል የሆነ ነው ማለት ነው። ስለዚህ ግቢው ይህንን ይመስላል። ትልቁ ቤት ጋር ስንመጣ በኤል ሼፕ ሆኖ የተሰራ ነው ቤቱ። እንግዲህ ውስጡም ተሰርቷል ኮርኒስ ምናምን እንዲሁም ደግሞ ሸዋርን ጨምሮ 5 ክፍል ነው። 2 መኝታ ክፍል፣ እቃ ቤት፣ ሳሎን እና ሸዋር ቤት ማለት ነው። ስለዚህ ሸዋርን ጨምሮ 5 ክፍል የሆነ ቤት ነው። ያ ማለት 7 በ8 የሆነ ቤት ነው ማለት ነው። እዚህ ጋር የተሰራው ይሄንን ይመስላል። ይሄም ዛፉ እንግዲህ ግቢ ላይ ነው እንደምትመለከቱት ማሻአላህ። ይሄን መሰላ አቮካዶም። ለማንኛውም አጥሩንም እግር መንገድ ላሳያችሁ ብዬ ነው። ይህን ይመስላል እንግዲህ አጥሩም። ውድና ተከበራችሁ ተመልካቾች ይህ ቤት የሚገኘው እንግዲህ በውድጌሳ ከገበያው አካባቢ ላይ የሚገኝ የሆነ ወደ ጤና ጣቢያ መውረጃው አካባቢ ላይ ከገበያው ትንሽ ዝቅ ብለን የሚገኝ የሆነ ቦታ ነው ማለት ነው የሚገኝበት። ስለዚህ ይህ ቤት መግዛት ለምትፈልጉ እንግዲህ ካሬው 250 ካሬ ነው ጠቅላላ ግቢው ማለት ነው። አቅማችሁ ለፈቀደ ሙሉውን ከነ ሰርቪሱ አሳያችኋለሁ። ሰርቪሱንም ቆንጆ የሆነ ሰርቪስ አለው። እሱንም ጭምር የማሳያችሁ ይሆናል። ሙሉ ከነ ሰርቪሱም መግዛት ለምትፈልጉ መግዛት ትችላላችሁ አቅም ካላችሁ ማለት ነው። እንዲሁም ደግሞ ሰርቪሱንም ብቻ መግዛት ለምትፈልጉ እንዲሁም ትልቁን ቤትና ከአሁን መግቢያ ላይ ያሳየኋችሁ የሱቁን ጨምሮ መግዛት ለምትፈልጉ ደግሞ ለይታችሁ ይህንንም መግዛት ትችላላችሁ ማለት ነው። ቤቱ እንግዲህ ህጋዊ ካርታና ፕላን ያለው ስማችሁን ቀጥታ ከዚሁ ላይ ሙሉ ክፍያ ሳትጨርሱ ስማችሁን ዝውውርን ፈጽማችሁ ከዛ በኋላ ክፍያን መጨረስ ትችላላችሁ ማለት ነው። ይህን ይመስላል ቤቱ እንግዲህ የውስጡን ሁኔታ የማሳያችሁ ነው የሚሆነው። ካሬው እንደነገርኳችሁ ሰርቪስ ያረፈበትን ጨምሮ 250 ካሬ ፕላኑ ላይ የተረጋገጠ የሆነ ነው ማለት ነው። ወደ ሰርቪሱ ያለውን ደግሞ ላሳያችሁ። ሰርቪሱ እዚህ ጋር እንደምትመለከቱ ደግሞ በኤል ሆኖ የተሰራ የሆነ ሰርቪስ አለ። እዚህ ጋር የመጀመሪያው ክላስ ያው አጋጣሚ አሁን መብራት የለም ውስጥ ላይ እንዳላሳያችሁ። ውስጡ ገና ሊሹ አልሆነም። ከዛ ውጭ ያለው ነገር አልቋል ማለት ነው። ስለዚህ አንዱ ክፍል 3 በ4 አንደኛው ደግሞ 3 በ3 ይሆናል። እዚህ ጋር ደግሞ 3 በ2 የሆነች አንድ ክላስ አለች። ሌላዋ እዚች ጋር ሻወርና ሽንት ቤት እቺ ከፍቶ የምትመለከቷት እዚህ ጋር ደግሞ የሻወርና ሽንት ቤት አለው ማለት ነው። ስለዚህ ሰርቪሱ ደግሞ ይህንን ይመስላል ውድ ተመልካቾች። በጠቅላላ ሲል ሰርቪሱንም ለብቻ መግዛት ለምትፈልጉ ትችላላችሁ ማለት ነው። ሰርቪሱንም ለብቻ መግዛት ትችላላችሁ። እንዲሁም ትልቁን ቤትና ፊት ለፊት ያሳየዋችሁ የሱቁን ቦታ እሱን ጨምሮ ደግሞ መግዛት ትችላላችሁ። ጠቅላላ አድርጎ ደግሞ አቅም ላለው ሰው ሁሉን መግዛት ካሰባችሁ የምትገዙ ይሆናል ማለት ነው። ሌላው
የሰርቪሱ የራሱ የሆነ መውጫ መንገድ አለው። ይሄ ነው አጥሩ። ነገር ግን እዚህ ጋር ያለው ገባ ብሎ ነው የታጠረው። ምክንያቱም ዲካው ይሄ ነው አጥሩ ማለት ነው። ይህንን ለሰርቪሱ ታስቦ የቀረ ቦታ ነው ማለት ለመንገድ ተብሎ ማለት ነው። እንደምታዩት ከአጥር ወደ ያለው ሌላ ግለሰብ ነው። በመካከል ላይ ያለው ግን ይቺ በሰርቪሱ በኩል ላለው መውጫ ተብላ የታስባ የቀረች ናት ቦታዋ ማለት ነው። ስለዚህ ያኛው በዛው መውጫ አለው። ይህም ደግሞ የሰርቪሱ ራሱን ችሎ በዚህ ራሱ የቻለ መውጫ አለው ማለት ነው። ይህንን ይመስላል እንግዲህ ሁሉ ተመልካቾች እዚህ ጋር እንደምትመለከቱት ከጀርባም ላይ በደንብ አልተጠጋም እስከዚህ ድረስ ነው ማለት ነው። ዲካው 250 ካሬ ነው ብያችኋለሁኝ። ይህን ይመስላል እንግዲህ ውድ ተመልካቾች። እስኪ ውስጥ ላይ ያለውን ደግሞ የኮርኒሱን የምናይ ይሆናል። ውስጥ ላይ ስንገባ ደግሞ ቤቱም እንደምትመለከቱት ኮርኒሱ ሁሉ ተሰርቷል። ጅብሰም ኮርኒስ ሙሉ አምፖሉ ሁሉም ተገጣጥሞ እንግዲህ የሳሎን ላይ ያለው ዲዛይንም ይህንን ይመስላል። ቤቱ እንግዲህ ማሻአላህ ያው አብርቼ እንዳላሳያችሁ በዚህ ሰዓት ላይ ቀረጻ ባለሁበት ሰዓት ላይ መብራት ስለሌለ ነው አጋጣሚ ጠፍቷል። ለማንኛውም ቤቱ እንግዲህ በዚህ ሙሉ ፊኒሽንጉ ያለቀ ነው ማለት ነው። አምፖሉ ሁሉ እንደምታዩት ይህን ይመስላል። ይሄ ሳሎን ላይ ያለው ነው። መኝታ ክላስም ላይ እንግዲህ እንደዚሁ ሙሉ ክፍሉ ተጠናቋል። 2 መኝታ ክላስ እቃ ቤትና ሻወር ቤት አለ ማለት ነው። ስለዚህ 5 ክፍል ሻወርን ጨምሮ ይሄን ይመስላል የውስጡ ሁኔታ እንግዲህ ማሻአላህ። ስለዚህ ውድ ተመልካቾች ወደ ዋጋው ስንመጣ እንግዲህ ዋጋውን ቶለበል እያላችሁ ይሆናል እስካሁን እርግጠኝነት አይደል? ስለዚህ ዋጋችሁን ደግሞ እነግራችኋለሁ። ዋጋውን እንግዲህ በደንብ መስማት ይኖርባቸዋል። ትልቁን ቤት የሱቁን ጨምሮ ማለት የውጩን 5,500,000 የሚባል ነው ማለት ነው። እንግዲህ ድርድር ይኖረዋል። ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ላው ሰርቪሱን ደግሞ ለብቻ መግዛት ካሰባችሁ ለሰርቪሱን ማስጨረስ ለምታስቡ ደግሞ 3.5 ነው የሚባለው። እሱም ድርድር ይኖረዋል የተወሰነ። እንግዲህ ዋጋው ይህንን ይመስላል። ሁሉም ነገር ያው ህጋዊ መሆኑን መግቢያ ላይ ነግራችኋለሁ ማለት ነው። የሚገኘውም ከውድገታ ከገበያው ትንሽ ወረድ ብለን ወደ ጤና ጣቢያ መውረጃ ላይ የሚገኝ የሆነ ለስራም ለሁሉም ምቹ የሆነ አካባቢ ነው ማለት ነው። ይህንን ይመስላል እንግዲህ ያለው የዋጋውም ሁኔታ ማለት ነው። ስለዚህ ውድ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል ማለት ነው። እንግዲህ ይህንን መግዛት ለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ሰሞኑን እንግዲህ የቦታ የቤት እንቅስቃሴ ብዙዎቻችሁ እንግዲህ ቦታም እየገዛችሁ ነው፣ ቤትም እየገዛችሁ ነው። ሌሎቻችሁም እንግዲህ አሁን ላይ መግዛት ለምትፈልጉ አሪፍ ነገሮችን ከህገወጥ ነገር ብቻ ነው የማራቀርብላችሁ ማለት ነው። ህጋዊ ለሆነ ነገሮች ቀጥታ እኔ ማናገር ትችላላችሁ። እንዲሁም ኮምቦልቻ በተደጋጋሚ ለጠየቃችሁኝ ጨፌ መሰንዲ ላይ እንግዲህ መግዛት ለምትፈልጉ ደረጃ 1 ላይ ከ2.4 ጀምሮ አለ። ደረጃ 2 ደግሞ ከ2 ነጥብ ጀምሮ አለ። ደረጃ 3 ላይ ከ1.6 ጀምሮ ማግኘት ትችላላችሁ ማለት ነው። ያው ደረጃ እንዲሆኑ በብሎኬት የሚሰሩ ናቸው። ደረጃ 1 እና ደረጃ 2 ደግሞ መግዛት ለምትፈልጉ የእንጨት ቤት የሚሰራ ነው ማለት ነው። ይህንን ይመስላል እንግዲህ አሁንም በቅርብ መግዛት ላሰባችሁ አላህ ያሳካላችሁ። ለዛሬ ያስኩላችሁ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።